የፈለገችውን ማግባት ትችላለች 80 ቀደዋል አይደል ግን ደግሞ ሁለቱ ላይ ያላለቀ ፍቅር አለ ለምንድነው ማትናገሪው አብርሃም ነው ምን ብዬ ነው የምናገረው ምን ልናገረው እንዴ ከዚህ በላይ ምን ልናገረው ቆይ ሩታም ያልወጣላት ፍቅር አለ አብርሃም ያልወጣላት ፍቅር አለ ማለት ነው ያ ነገር አሁን ስታለቅስ ስትለምነው እያየሽ ነው አይደል እሱም የሆነ ነገር ሲላት እያየሽ ነው አይደል እንዴት ትታያቸዋለሽ እነዚህ ሰዎች ራሳቸው ይወጡት ባለ ጉዳዮቹ ራሳቸው ናቸው አይደል መሐላቸውም ልጅ ያለውም ፍቅርም የነበራቸው የተገናኙትም ብዙ ነገር እናንተ አይደላችሁም እኮ ያጣመረቻቸው አይደለም በራሳቸው ጊዜ ተጣምረዋል እነኚህ ልጆች ዛሬም እንለያይ ቢሉ እንወዳጅ ቢሉ አብረን እንቀጥል ቢሉ አንቀጥል ቢሉ የራሳቸው ውሳኔ ነው እናንተ ምንድነው የምታራግቡት ነው መሐል ላይ አይ አስታራቂ ወልጅ ቡዜ ሰው ነው እዚች ጋር የምታራግቡት ነገርና ነገር የምታቀጣጥሉት ነገር ነው እኔ የሚታየኝ እሺ ሉሊ አንድ ነገር ቢሆን ምን ነበር እናቱ ጋር መሰለኝ ያለው እናቱ እኮስ እናቱ የሆነ ነገር ብትሆን እዛች ጋር ያን ምንም የምትሆነው ነገር የለም ምን ትሆናለች አይ ቡዜ አንቺ እኮ ሴት ነሽ አይደል ብዙ አይነት ስሜት ሊኖር ይችላል ሩታ እንድታለቅስ ፈልጋለሁ ብያለሁ አይ እንደዛ ነው እየመሰለሽ ያለው አንቺ አሁን እንትን እያልክ እኔን እየተናገርሽኝ ነው እኔ ከሁለታቸውም ህይወት ጉጡ ምንም ይሁን እያልኩ ነው አንቺ እዛች ጋር እኛን አስወጥተሽ አንቺ ወንድምሽን ልታባቢ እዛች ጋር እንደ ሩታ አይ ምን ሰረጋየኝ አይ ሁለቱም ላይ እሷ ላይ እንደዛ ተደርበው የሆነ ያልሆነ ነገር ሲያደርግ አብሬው ስቆም አይተኸኛል ዛሬ ላይ አንተ ተገልብጠ እንዴት ነው የምታወራኝ ሲጀመር ምን ማለት ነው ይሄ ብዙ እኔ ይኸውልሽ አሁን እኔ አንቺን ልናገርሽ አይደለም እንደዚህ አፌን ሞልቼ መናገር አልችልም አንቺ ይኸውልሽ እየሰማሽኝ ነው ግን ደግሞ የምታደርጊያቸው ነገሮች ወንድምሽን እንትን ለማባለል ሰው መጉዳት የለብሽም መጎዳዳት የለባቸውም በቃ አላራ እንድታውቅ የምፈልገው ነገር ማንም እንዲጎዳ አልፈልግም ሰላም ውድና የተከበራችሁ የኛ ቤተሰቦች የኔ ፋሚሊዎች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ያው ብዙ ነገሮች እየተፈጠሩ ነው አሁን ላይ ብዙ የተደረጉ ነገሮች አሉ ብዙዎች ደግሞ በውስጥ መስመር እየሰደባችሁኝ ነው እንዲሁም በአካል እያገኛችሁ ብዙዎቻችሁ ተሰድቡኛላችሁ እኔ ምን አጥፍቼ ነው ሰው ሲጎዳ ማየት አልፈልግም ማንም ሲጎዳ ማየት አልፈልግም እህት አለኝ ወንድሞችም አሉኝ እናትም አለኝ ብዙ ነገር አለ እኔ ደግሞ ከእውነት ጋር ነው የምቆመው ዛሬ እንዲሁም ቡዜ በጣም ብዙ ጊዜ ደውላ እፈልጋለሁ ስትለኝ ነበር አላውቅም ብቻ ምን እንዳጠፋው አላውቅም እሷም እንደነሱ ወይ ልትናገረኝ ይሆናል እኔ ማውቀው ነገር የለም ከእውነት ጎን ስለቆምኩ ነው እኔ ነገራችን ላይ እኔ ምንም ሊገርመኝ አይችልም ሊደንቀኝም አይችልም ብዙ ነገር ተብያለሁ ከዛ በፊት አሁን ምንም ልትሉኝ ትችላላችሁ ብዙ ነገር ልትሉኝ ትችላላችሁ ግን እኔ ከእውነት ጎን ነኝ አንድ ሰው ሲጎዳ ምንም ቢሆን እኔ ሄርሜላና አብርሃም አንድ ላይ መሆናቸውን ብፈልግ ግን ሰው እንዲጎዳ አልፈልግም በእነሱ ምክንያት ሰው የሆነ ነገር እንዲሆን አልፈልግም ስለዚህ ዛሬ ቡዜ ጠርታኛለች ምን እንደምትለኝ አላውቅም ብቻ እኔ ፈራሁት ያው እንደነሱ ልትለኝ ይሆናል ሌላ ምንም የሚባል ነገር የለም ከቡዜ ሌላ ጊዜ አንድ ግን አሁን ላይ በጣም አጨናንቃን የጠራችኝ ምን ልትለኝ እኔ እንጃ ብቻ ግን ያው እኔ እንደምላችሁ ከሆነ ከእውነት ጎን ቁሙ ሁላችሁም ማለት ነው ሰው እንዲጎዳ አትፈልጉ እኔ ቀደም እንደተናገርኩት ሄርሜላና አብርሃም አንድ ላይ መሆናቸውን ቢያስደስተኝ ግን ደግሞ ሰው መሐላቸው ላይ እንዲጎዳ አልፈልግም ያ ቡዜ መታለች እስኪ ቡዜ እንዴት ነህ? ዳንሽ ሰላም ነው? ሁሉ ሰላም አንቺ ጋር መስከናለን ደህና ነኝ እንዴት ነህ? አለኝ ቤተሰቦች ሰላም ባያቸው ካሜራ ይዤ ነው የጠበቅኩሽ በካሜራ አልነበረም ላውራህ ያሰብኩት ግን ካሜራ ይዛ ከመጣ ችግር የለው ማውራት ያለብኝን ከማውራት ወደ ኋላ አለ ሰላም ቤተሰብ እንዴት ናችሁ? አለው በጣም ደውለሽ እየጠራሽኝ ነበር እኔ ምን እንደማረጋችሁ አልገባኝም ባወራችሁም በውስጥ ባወራም በቪዲዮ ቦጣን ምንም ብል ልትረዱኝና ሊገባችሁ አልቻለም እኔ ደግሞ ምን አጠፋው ብዙ አይ ምን አጠፋው አትበለኝ ምን የማታጠፋው ነገር አለ ሁላችሁም አሁን አብርሽን የማወራበት መንገድ ስላለ ነው እንደዚህ ያልኩ አውርቼዋለሁኝ ግን ለምንድን ነው እንዲህ የምትወጡን ነው ለምን ከህይወቱ አትወጡም ነው እኔ ያልገባኝ ነገር እኛ ምን አጠፋን እኔ ምን አጠፋው እኔ ብቻዬን ወክዬ ልናገርና እኔ ያጠፋሁት ነገር አለ እንዴት ነው ያላጠፋው የምታደርገው ነገር ልክ ነው እስኪ ምን አደረኩሽ ምን ማለት ነው አንተ እዛም ቦታ እየሄድክ በሰላም ነው በጤናህ ነው
አይ አይደለም፣ እኔ ሰው እንዲጎዳ አልፈልግም። ብዙ አሁን አንቺ ታላቃችን ነሽ፣ እኔ በጣም መወድሽ እህቴ ነሽ። በጣም በቃ አላረ በቃ ሰው ሲጣላ የምታስታርቂኝ ሰው ነሽ። ብዙ ነገር አለ። አረ ግን ደግሞ አሁን እንደ ታላቅነትሽ ሰው ሲጎዳ ማየት አልፈልግም። እኔ ሩታ ሄርሜላና አብርሃም አንድ ላይ መሆናቸው ወድጃለሁ፣ በጣም ደስ ብሎኛል። ግን ደግሞ መሀል ላይ በእነሱ የመጣ ደግሞ ድንገታዊ ነገር ስለሆነ ያኛው ሩታ እንድትጎዳ አልፈልግም። ምን ነው ድንገታዊ ነገር? አይ የሁለቱ የመጋባታቸው የሰርጋቸው እንትን የሄርሜላና የአብርሃም ማለት ነው። ያ ሲሆን ደግሞ ተናዳ ልትሄድ ስትል እንደውም እኛ ዘበኛውን የደወለልን በደስታ በኩል ማለት ነው። ያ ስለሆነ እኛ ሄድን ያጽናናታል። ሌላ ምንም የተደረገ ነገር የለም። የሚያስከፋ እስኪ የሚያስቆጣ ነገር ምንም ያደረኩት ነገር የለም። አይደለም በቃ እዛም እዚህም እያላችሁ ነገር ለምንድን ነው ነገሩን የምትቀላቅሉት? በቃ ሁለቱም የራሳቸው ህይወት መኖር አይችሉም ማለት ነው ልጆቹ። ምን ነው እናንተ ምን ነካችሁ? ለምንድን ነው እንደዚህ የምትሆኑት? እኔ ስንቴ ነው የምናገራችሁ? በውስጥ መስመር አንተን አላወራውክም? አውርተሽኛል እና ለምንድን ነው የማይገባችሁ? የምታረጉት ነገር ልክ አይደለም። በቃ አቁሙ። እነሱ ከሆነ ችግራቸው ያለው እነሱ ጋር እነሱ ይጨርሱት ብዬ ተናገርኩኝ እኮ። ለምንድን ነው እያንዳንዳችሁ ጋር እየዞርኩኝ እንዳወራ የምታደርጉኝ? ለምንድን ነው የማይገባችሁ? የሆነ ነገር ሲል የሰው ልጅ በቃ እሺ ይሄ ነገር ልክ ስላልሆንኩ እኮ ነው የተናገረችኝ የሆነ ሀቅ ቢኖራት ነው ምናምን ብላችሁ ለራሳችሁ ለምን እንትን አትሰጡም? እኛ እኮ ያው ጊዜ ያን ከይቅርታ ጋር እኛ እኮ ሩታ አላጠፋችም የሆነ ሰው እንዲያላደረገም አላልኩም። ሩታ እኮ አጥፍታለች አይደል? ግን ደግሞ ሰው ልጅ አጠፋ ተብሎ አይራቅም አይደል? አሁን ይራቅም ትራቅም አትራቅም እሱ ይራቅም አይራቅም እናንተን ይሄን እዚህ ውስጥ የሚመለከታችሁ ጉዳይ የለም። ውጡ ከህይወታቸው አልኩኝ እኮ እኔ። ለምንድነው ማሰሙኝ? ለምንድነው ይሄ ነገር የማይገባችሁ እናንተ እንዴ? እሱ በቃ አሁን እናንተ ይመስለኛል ፍላጎታችሁ ምንድነው? አልገባኝም። ከሷም ህይወት ከሱም ህይወት ምንድነው የምትፈልጉት? በሱ ህይወት መበላሸት እናንተ ደስተኛ ናችሁ? በሷ ህይወት መበላሸት እናንተ ደስተኛ ናችሁ? እኛ ይኸውልሽ ቡዜ እኛ የሰው ህይወት ማንም እንዲበጠበጥ አንፈልግም። ሰላም እንዲሆኑ ነው የምንፈልገው። እኛ የትኛውም ህይወት እንዲበጠበጥ አንፈልግም። ሰላም ብትሆኑ እንዲሆን ብትፈልጉ እንዲያታረጉ። እሺ እኛ ምን አደረግን? እኔ እሷ ወደ ሀገሯ ስትሄድ መመለስ ስህተት ነው? ወደ ሀገሯ ስትሄድ ነው የመለስከው? አረባክ ቪዲዮን ማየት ትችያለሽ እኮ። ወይኔ ጉዴ ፈላ። ማየት እኮ አይጠበቅብኝም። እያንዳንዱን ነገር እኮ አውቃለሁ፣ ሰማለሁ አይደል እንዴ? ምን ማለታችሁ ነው እናንተ እንዴ? በቃ የራሳችሁን ህይወት ለምን አትኖሩም? ልጆቹን ተዋቸው እንዴ! ማህል እየገባችሁ አትበጥብጡ። ስንቴ ነው ማወራ ይሄ ነገር? ነገሮች የሆነ ነገር ሲል የሆነ ነገር ታረጋላችሁ። ሰላም ሀይ የሚላት ሰው አይጠፋም። እሱ እንዴ በቃ እነኚህ ሰዎች ተለያይተዋል፣ የራሳቸውን ህይወት ይኑሩ። ተዋቸው፣ አታራግቡ ከዚህ ወደዛ። እኛ እኮ ይኸውልሽ አሁን እኔ ሄርሜላና አብርሃም አንድ ላይ ስለሆኑ እኮ ደስ ብሎኛል እያልኩሽ ነው። ደስ አለ ካላለ አይመለከተኝም። እኔ አይመለከተኝም በእነሱ ህይወት። አንተ ደስ አለ ካላለ የሚኖሩት ራሳቸው። እኔ ለማለት የፈለኩትኝ በቃ ከህይወታቸው ውጡላቸው ነው። በቃ ማንም ደና ይሁን ጥሩ ይሁን እነሱ ናቸው ህይወታቸውን የሚያውቁ። ሁለቱም ይኸውልሽ አሁን ቡዜ ላቋርጥሽና ማለት ነው ሁለቱም ያልወጣ ፍቅር አላቸው። በቃ ሁለቱም ማለት ነው አሁን እሱም ሩታም ያልወጣላት ፍቅር አለ፣ አብርሃም ያልወጣላት ፍቅር አለ ማለት ነው። ያ ነገር አሁን ስታለቅስ ስትለምነው እያየሽ ነው አይደል? እሱም የሆነ ነገር ሲላት እያየሽ ነው አይደል? እንዴት ትታያቸዋለሽ? እነዚህ ሰዎች ራሳቸው ይወጡት፣ ባለ ጉዳዮቹ ራሳቸው ናቸው አይደል? መሀላቸውም ልጅ ያለውም ፍቅርም የነበራቸው የተገናኙትም ብዙ ነገር እናንተ አይደላችሁም እኮ ያጣመረቻቸው አይደለም። በራሳቸው ጊዜ ተጣምረዋል እነኚህ ልጆች። ዛሬም እንለያይ ቢሉ እንወዳጅ ቢሉ አብረን እንቀጥል ቢሉ አንቀጥል ቢሉ የራሳቸው ውሳኔ ነው። እናንተ ምንድነው የምታራግቡት ነው መሀል ላይ? አይ አስታራቂ ይኸውልሽ ቡዜ ሰው ነው እዚች ጋር። እነሱ ተጣልተው ሊቀሩ ይችላሉ፣ ግን አሁን በሰው ብርታት ሊታረቁ ይችላሉ። ብዙ ነገር የሚያወያየው ሰው ይኖራል። አሁን ሀሳብ ምንድነው አንተ? እኔ የፈለጋችሁት በሉኝ። እኔ ምንም አድርጎኝ ከእኔ ከእውነት ጎን ነኝ። ኧረ እባክህ እውነት ይሄ ለአንተ እውነት ነው? እኔ እውነት ነው። ከእውነት ጋር መቆም እየሄድክ የሆነ ነገር ማለት እዛም እየሄድክ የሆነ ነገር ማለት ነው ለአንተ እውነት። እዛም እዚህም እየሄድኩ እኔ ምን አደረኩ? ምን ያጠፋሁት ነገር አለ? አንዴ አብርሃም ጋር የሆነ ነገር ትላለህ፣ እዛም ጋር ሄደና ሩታ የሆነ ነገር ትላለህ እኮ እየነገርኩ። ወይ ደግሞ የሆነ ነገር አድርግ። እኔ ሰው እንኳን ጥሩ ነገር አሰራ እንዴ? ከዚህ በላይ እኔ ጥሩ ነገር ሰው እኔ እንትን ማለቴ ለሰው መቆርቆሬ ጥፋት ነው ማለት ነው? ለአንድ ሰው ጎን ላይ እንዳይጎዳ መቆም ጥፋት ነው? ለማን ነው እንዳይጎዳ? ወይስ አንቺው አይደለም? አይ ቡዜ እኔ አሁን ወደ እንትን ልሂድና ወንድምሽ ስለሆነ ነው እንደዛ የምትይለት። የፈለከው በል ምን አገባኝ እኔ።
ይመለከተኛል። አንተ ስለምትለው ነገር እኮ እኔ አይመለከተኝም። ትክክል ነው አይደለም ነው የምትገቡበት ቦታ እናንተ ልክ ናችሁ አይደላችሁም የሚለው ነው እኔ ጋር የሚሰራው እንጂ ወንድሜ ስለሆነ ነው ገለመሌ ብትለኝ እኔ ልሰማ ምን ያጠፋሁት ነገር ከእውነት ጎን መቆሜ ነው ወይ? የቱ ጋር ነው እውነት? እስኪ እኔ ሩታን ማጽናናት የዛች ጋር ጥፋት ነው? ምን አድርገህ ነው የምታጽናናት? ምን እናቷ ጋር እሷ የሆነ ነገር ወደ ሆነ ቦታ ብትሄድ የሆነ ነገር ብትሆን እቺ ልጅ ምን አይነት ነገር ይፈጠራል? ምንም አትሆንም እንዴ አንቺ ነሽ የምታውቂው? ምንም አትሆንም። አይ ያኔ ሻንጣ ይዛ ልትወጣ ስትል እኔና ደስታ መድረሳችን ደርሳችሁ መለሳችኋት። እኛ መለሰናት ነው እንዴ? እሺ እኛ አሁን ያ ነገር መመለሳችን ጥፋት ነው ማለት ነው? ጭንቅላታችሁ ይሰራል ግን እያንዳንዳችሁ ጭንቅላታችሁ ይሰራል። ጭንቅላታችሁ ስትሉ ከነሱ ህይወት ውጡ፣ በቃ ውጡ። አትወጡም እንዴ? ሁሉ ጊዜ ሲለፈለፍ አሰሙም እንዴ? መስሚያችሁ ለምንድን ነው የደፈናችሁት? በቃ ውጡላቸው። ይስማሙ፣ ይጣሉ፣ ይታረቁ፣ ምንም ይበሉ፣ የሚመለከተን እኛን ነው። በቃ ማናገር ካለብን ማድረግ ያለብን ነገር የምናደርገው እኛ ነን። አይ እኛም እንደ ሰው እኛም ማድረግ አለብን። እስቲ ያደረጋችሁትን እስቲ ፈሪ የሆነ ቁም ነገር አለ የሆነ ነገር አድርጌ ግብ አድርሻለሁ የምትለው ነገር እስቲ ንገረኝ። እኔ አሁን ላይ ባደረኩት ነገር ሩታን ወደ ንጹህነቷ መመለሴ ወደ ብዙ ነገር ልታደርግ ትችል ነበር። ያኔ እኛ በነለቃ ማለት ነው። እኛ እዛች ጋር ባንደርስ ከልዑል ጋር እሷ ሄደች ማለት ልዑል የሆነ ቦታ ይደርሳል አይደል? ስለዚህ እኛ ለአብርሃም ሩታን ባይፈልጋት ልዑልን ይፈልገዋል አይደል? ያኔ ግን መመለሳችን ይጠቅመዋል መቼም አይደል? ሊያመሰግናል። ለእሱ አዝነህለት ነው ማለት ነው። እኔ ግን የምታየኝ ምን እንደሆነ ታውቃለህ? የምታራግቡት ነገርና ነገር የምታቀጣጥሉት ነገር ነው እኔ የሚታየኝ። እሺ ልዑል አንድ ነገር ቢሆን ምንም አይሆንም። እናቱ ጋር መሰለኝ ያለው እናቱ እኮስ እናቱ የሆነ ነገር ብትሆን እዛች ጋር ያን ምንም የምትሆነው ነገር የለም። ምን ትሆናለች? አይ ብዙ አንቺ እኮ ሴት ነሽ አይደል? ብዙ አይነት ስሜት ሊኖር ይችላል አይደል? ያልወጣላቸው ፍቅር አለ ሁለቱም ላይ አይደል? ብዙ ነገር ሊፈጠር ይችላል። ያኔ ቦርሳ ተሸክማ የማትሄደው እናቴ ቤት ልሄድ ነው ብላ የዋሸችን ማለት ነው። ግን እኛ ረጋ ብለን ስናጣራ ሌላ ቦታ ነበርኩ ምናምን ያለችን ልሄድ ያሰብኩት አይደል ያለችን። እንዴ እኛ እኮ ዘበኛው ባይደውልልን ብዙ ቦታ ተደርሶ ነበር። ይሄን ያራል። አሁንም ይኸውልህ እንድሰማኝ የምፈልገው ነገር ልንገርህ። አሁንም እየጠራሁት አንተ ስላለፈ ታሪክ ወይም ደግሞ እንደዛ ስለመለስካት እንደዚህ ስለተፈጠረ ምናምን ጉዳይ ላወራክ ሳይሆን አሁንም ቢሆን ወደፊትም አይመለከታችሁም እንዳትገቡ እያልኩ ነው። እንደ ሰው ደግሞ ማለት ነው ይመለከተናል። አይመለከታችሁም። እኔ አሁን ካንቺ ጋር እንዲህ መናገር አልፈልግም። ታላቂ ነሽ። በምን መልኩ ነው ማስረዳት? እኔ እናንተን ማስረዳት በቁጣ አልኩ፣ በጸባይ አልኩ፣ በቪዲዮ አልኩ፣ በውስጥ አልኩ፣ ምንም የማይገባችሁ ሰዎች እሺ ምን ላርጋችሁ? እኔ ምንድነው የምትፈልጉት እንዴ? እኔ ይኸውልሽ አሁን ወንድምሽን ማለት ነው ይኸውልሽ ወንድምሽን ያልወጣለት ፍቅር ካለ ጠይቂውና ሁለቱ ይናበቡ። እሱ እኔ ነኝ የማውቀው። ይወጣለትም አይወጣለትም እኔ ነኝ የማውቀው። በቃ እኔ ነኝ የማውቀው አይደል? የሚመለከተኝም እኔ ነኝ። ሲቀጥል ደግሞ ቢጣመሩም ባይጣመሩም ይሄ የማናችንም ጉዳይ አይደለም፣ የሁለቱ ጉዳይ። እንደ ሰው ደግሞ ይመለከተናል እያልኩሽ ነው እኮ። እኛ ሰው ነን። ሰው አይደለሽ ቡዜ አንቺ። ምንም ነገር አልሰራችሁ፣ ምንም ፋይዳ አላመጣችሁም እያልኩ ነው። እኔ ደግሞ ሰው ነን እኮ። በአንዴ እኮ ላይከሰት ይችላል ያ ነገር አይደል? ያ ሁሉ ስደክም፣ ያ ሁሉ ነገር ሳደርግ፣ ያ ሁሉ ቤተሰብ የሆነ ነገር ሲያደርግ፣ ስንት ነገር ውጣ ውረድ ሲፈጠር አዲስ ነገር ያልተፈጠረ ዛሬ እናንተ የሆነ ነገር ስላደረጋችሁ ሊፈጠር ነው። ምን የእግዚአብሔር ስራ ነው እኮ ይሄ። የሁለታችሁ ጉዳይ ነው። በእናንተ ምንም አይፈጠርም። እኔ ልንገር ነገሩን ታብሱታላችሁ እንጂ አታቀሉትም። እሺ እኔ አሁን ቡዜ ይቅርታ፣ እኔ መሀላቸው ላይ ስለገባው እኔ በጠበቅኳቸው ነው። ያኔ መመለስ የኔ ልዑል የሆነ ቦታ ቢደርስስ ምን ትሉኝ ነበር? እንደውም እኮ እኔን ማመስገን ነው ያለባቸው። ምን አርገን ምን ስላረክ? እኔ መመለሴ ጥፋት ነው ማለት ነው። ምን ስላረክ? እኛና መስገን እኮ ሩታን መመለሴ ጥፋት ነው። ያኔ እኔና ደስታ መመለሳችን ማለት ነው። ለሩታ ስል ነው እኮ እኔ ከደስታ ጋር ማላወራው ልጅ ለሩታ ስል ይኩት አይደል? አንተ ምን ማለት ነው? እሷ በቃ የራሷን ላይፍ ልትኖር እኮ ከክሷ ጋር እየተነጋገረ ሰው እኮ ነው እሷ አይደል እንዴ? ደስታም ቢሆን በቃ ራሴን ወዳታለሁ ፈልጋታለሁ አጋቡኝ እንደዚህ እያለ ከክሷ ጋር እያወራ ያለበት ሁኔታ ነው። እናንተ የሆነ ነገር የትላንት የሆነ ነገር ያለፈ ነገር ዛሬ አምጥተህ ብታወራኝ ለኔ ተቀባይነት የለውም። አቁም ነው የምልህ። በቃ እኮ እየመጣ ለምን ይበጠብጣታል? ማንም ይበጠብጣት? በምን አወቅ እንዴ? እያየን ነው እኮ ቪዲዮ ቤት ባንሄድም እያየን ነው። አረ ልጅ እኮ ነው እንዴ? ምን የሚሄደው እኮ ልጅ ነው። አሁንም አይገናኙም ማለት እኮ አይችልም። አረ ይገናኙ። እኔ ይኸውልሽ አይገናኙም አይደለም አይደል? ግን ይኸውልሽ አሁን ደስታም ይውደዳት ይጋቡም ከደስታ ጋር የፈለገችውን ማግባት ትችላለች። 80 ቀደዋል አይደል? ግን ደግሞ ሁለቱ ላይ ያላለቀ ፍቅር አለ።
ለምንድን ነው የማትናገሪው? አብርሃምን አንቺ ምን ብዬ ነው የምናገረው? ምን ልናገረው እንዴ? ከዚህ በላይ ምን ልናገረው? ቆይ እየሄደ የሚበጠብጣት ነገር መች በጠበጣት አይተሃል? የበፊቱ ውዥንብር የነበረው ነገር ነው ዛሬን የምታወራው? አይ አሁን ላይ ነው ያየሁት። ስለበፊት አይደለም እንዴ? ከዚህ በላይ ምን ያውቁስ? ያላለቀ ፍቅር ካለ ይናገሩ ነው። ቡዜ እየሰማሽኝ ከሆነ ማለት ነው እኔ ከሩታ ኤምባሲ ወጣ ማየት አልፈልግም። ማን ይፈልጋል ታዲያ? አይ እናንተ እየፈለጋችሁ ስለሆነ መሰለኝ አይደል እንዴ? እንደዛ ባትፈልጉ እንደዚህ እንትን አትሏትም ነበር እንዴ? እኔ እኮ አሁን ሄርሜላና አብርሃም አንድ ላይ ቢሆኑ እየነገርኩሽ ነው ያስደስተኛል። ግን ደግሞ ከህይወቷ እየወጣላት አይደለም። በቃ እኔ በጣም ደስ ብሎኛል አንድ ላይ ስለሆኑ አይደል? ማቀሳሰር ነው እንዲያስከው እኔ ሩታ እንድታለቅስ ፈልጋለሁ ብያለሁ። አይ እንደዛ ነው እየመሰለሽ ያለው አንቺ። አሁን እንትን እያልኩ እኔን እየተናገርሽኝ ነው። እኔ ከሁለታቸውም ህይወት ጉጡ ምንም ይሁን እያልኩ ነው። አንቺ እዛች ጋር እኛን አስወጥተሽ አንቺ ወንድምሽን ልታባቢ እዛች ጋር እንደ ሩታ ሲሰራጋኝ አይ ምን ሰራጋኝ አይ እሷ ላይ እንደዛ ተደርበው የሆነ ያልሆነ ነገር ሲያደርግ አብሬው ስቆም አይተኸኛል። ዛሬ ላይ አንተ ተገልብጠ እንዴት ነው የምታወራኝ? ሲጀመር ምን ማለት ነው ይሄ? ብዙ እኔ ይኸውልሽ አሁን እኔ አንቺን ልናገርሽ አይደለም እንደዚህ አፌን ሞልቼ መናገር አልችልም። አንቺ ይኸውልሽ እየሰማሽኝ ነው። ግን ደግሞ የምታደርጊያቸው ነገሮች ወንድምሽን እንትን ለማባለል ሰው መጉዳት የለብሽም፣ መጎዳዳት የለባቸውም። በቃ አላረ እንድታውቅ የምፈልገው ነገር ማንም እንዲጎዳ አልፈልግም። ማንም በዚህ ታሪክ ውስጥ ሁላችሁም እየገባችሁ የምትፈተፍቱ ካላቆማችሁ ወይም ሁላችሁም እየገባችሁ ዛዚ እያላችሁ ነገሮችን እያቀጣጠላችሁ እስከቀጠላችሁ ድረስ ነገሩ የሚያበቃበት ጉዳይ የለም። ገባ? ይሄ ነገር ደግሞ እንዲሆን እኔ አልፈልግም። ማንም እንዲጎዳም አልፈልግም። ያልገባችሁ ነገር ቢኖር ይሄ ነው። ልናገራችሁ አይገባችሁም እኮ ስኔ የሚያልኩሽ እኮ ማንም እንዲጎዳ ካልፈለሽ ያኔ ስመልሳት አንቺ እኮ እየተናገርሽኝ ነው። መመለስ ይጥፋት። እኔ ማንም አይመለከተኝም። እሷ የፈለገችውን መርጣ የመኖር መብት አላት። አይመለከተኝም። እኔ ወንድሜም ቢሆን ደግሞ መርጦ የመኖር መብት አለው። አይመለከተኝም። መብቱ ነው። እናንተ ግን እንደሚመለከታችሁ እኔ እህቱ እኮ በራሱ ውሳኔ አይመለከተኝም እያልኩ ነው። እናንተ ምንድነው ታዲያ ገብተን የሆነ ነገር ካላረገን የምትሉት? አይ እኔ እንደ አንድ ሰው ማለት ነው ቡዜ፣ እንደ አንድ መልካም ሰው ማለት ነው። እኔ አሁን ራሴን መልካም ነኝ ብዬ መናገር አልፈልግም እዚች ጋር እየሰማኝ። ግን ደግሞ ከእውነት ጋር በቃ እኔ ሰው እንዲጎዳ ምንም እንዲሆን አልፈልግም። የትኛውም ሰው ማለት ነው በዳይም እንዲበደል አልፈልግም። በቃ ለምን ሰው ነው ይሳሳታል አይደል? እንዲገን መሆን የለበትም። በቃ ውጡ። አሁን አንተ እኮ ስኔ አንቺ ስላልሽኝ ደግሞ አሁን ቡዜ ይኸውልሽ እንዲህ ካንቺ ጋር እኔ መናገር አልፈልግም። አንቺ ውጣ ስላልሽኝ ውጡ ስላልሽኝ እኔ መውጣ ሰው አይደለም። ስለዚህ መበጥበጥ ነው የምትፈልገው፣ ማመስ ነው የምትፈልጉት። ልጆቹ እኮ ተመልሰን ራሱን እንሁን አንድ ላይ ቢሉ እንኳን የምታስቀምጧቸው አይመስለኝም። ወይ ደግሞ የራሳችንም ህይወት እንኑር ቢሉ የምታስቀምጧቸው አይመስለኝም። እናንተ ይሄ እንትን ውዥንብር ተመችቷቸዋል። እኔ ተመልሰውም አይሁኑ እየሰማሽ ነው ቡዜ፣ ተመልሰውም አንድ ላይ አይሁኑ። እኔ እኮ ይኸውልሽ እየነገርኩሽ ነው። ሄርሜላና አብርሃም አንድ ላይ በመሆናቸው ስቀው በማየቴ ደስ ብሎኛል። ግን ደግሞ እየሄደ የሆነ ነገር ያላለቀ ፍቅር ካለ ውስጥ ላይ ሊረበሹ ይችላሉ ሁለቱም ማለት ነው። የሚያገናኛቸው ነገር እኮ አለ። እነኚህ ልጆች አንተ ምን ሆነሃል? አንተ አትሂድ ብትለው ይሄ ልጅ እኮ ሊያቆም አይችልም። ሩታ አትምጪ ብትላት ልታቆም አትችልም። መሀል ላይ ልጅ አለ። ልጅ ያገናኛቸዋል። የእነሱ ፍቅር ጉዳይ እኔን አይመለከተኝም ብያለሁ። የሚመለከታቸው ሁለቱ ናቸው። እናንተም አይመለከታችሁም ብያቸዋለሁ። ግን መሀል ላይ ለምን ተገናኙ፣ ለምን ሄደ፣ ለምን መጣችሁ የሚባል አማርኛ የለም። ልጅ አለ መሀል ላይ ኩስ ልጅ አለ። ግን እሱ በርቀት መጠየቅ ይችላል እያልኩሽ ነው እኮ አይደል? ወይኔ እንዴት ባወራው ነው የሚገባው? ኧረ በእናትህ አንተ የሚገባ ሰው አይደለም። በእናትህ አይ በቃ እኔ ይኸውልሽ ቡዜ፣ እኔ ከአንቺ ጋር እልህ ውስጥ የሆነ ነገር ውስጥ መግባት አልፈልግም። እየነገርኩሽ ነው። ታላቅ እህቴ ነሽ፣ መካሪያችን ነሽ። ይሄ ነገር ሳይፈጠር በፊት ትመክሪኝ ነበር ብዙ ነገር አረን። ግን አሁን ላይ ደግሞ ይሄ አንቺ ውጣ ስላልሽኝ መውጣ ሰውም አይደለም፣ ግባም ስላልሽኝ ምገባ ሰው አይደለም። ማደርገው ነገር እኔ ሁሉም ነገር አውቃለሁ። ትንሽ የህፃን ምናምን አይደለም። ስለዚህ አሁን ምን ይፈጠር ነው የምትለው? ማትወጣ ከሆነ ምን ይፈጠር ነው የምትለው? አሁንም ነገርኩህ። የሆነ ነገር ድጋሚ አንተ አለህበት ብባል ብሰማ የሆነ ነገር እንዲህ ሆኗል ቢባል እኔ አንተን አያርገኝ አለቅህም። ይሄንን ወቅ